ጥሩ ነው ቤተሰቦቹ ውጪ ያሉ ከፈለክ አጠር ላለ ጊዜ ልታያቸው ትችላለህ ማንንም አልፈልግም እሺ እንዳልክ በቃ እረፍት አድርግ እኔ ተመልሼ እመጣለሁ እንዴት ነው ዶክተር መንቃት ነቅቷል ግን በእርግጠኝነት ደና ነው ማለት አይቻልም አንዱ ጥይት የቀኝ ጎድኑን ሰብሮታል ሁለተኛውን ከወድ ውስጥ ሶስተኛውን ደግሞ ከጣፊያ ውስጥ ነው ሁሉንም ወጣችሁታል ማለት ነው ብቻ አሁን ይድናል ወይስ አይደለም በእርግጠኝነት ልነግር አልችልም ግን ክትትል እናደርግለታለን ስለዚህ አሁንም አስኪ ሁኔታ ላይ ነው እሱን አብረን እናያለን ነይ ሰሊም 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 የት ነው ያለው ሰሊም ሰሊም የት ነው ያለው አቤት ሳሊ እሺ ገባኝ ምን አለ ተርፏል በህይወት አለ ወደ ሆስፒታል ሂድና ሁሉንም ሰው ማንንም ሳይቀር ቤት አምጣቸው ያንንም ሳሊን ጭምር ፍጠን ሂድ አቶ አሪክ በዚህ ነገር ላይ ትንሽ ተቃውሟለኝ አትገድለኝም እሺ እሱ ገብቶኛል ግን ይህ በዚህ መንገድ አይቀጥልም ስትፈልግ ወደ ችኩር እንዲሄድ ትልከኛለህ በዛ ላይ ያልበቃ ብሎ ደግሞ ሙርታዝ ግደል ሙርታዝ እንደዚህ ሙርታዝ እንደዛ ታዘኛለህ ግን ልክ ስራዬን ስጨርስ መልሰ ወደ እስር ክፍሌ ትልከኛለህ ያ ደስ አይልም አምላክ ይድረስልኝ ለምንድነው ማልገል የመሰለህ ምክንያቱም ስለምጠቅም ነው ያገሬ ሰው ሕፃን ልጅ አይደለሁም እኮ የዛሬን ያርገውና ትልቅ የግል ስራ ነበረኝ በስሬ ብዙ የሚሰሩልኝ ሰዎች ነበሩኝ አሁን ግን እዚህ እንደምታየኛለሁ ችግር እየፈለክ ነው ሙርታዝ አሁን አምኜ ከዚህ ሂድ ብዬ ብለቀህ ለኔ ጥሩ ነገር ይመስላል እስኪ ንገረኝ ወይ አዎ በጣም ልክ ነህ ችግር እየፈለኩ ነው ባለኝ ጉጉት ምክንያት በጣም ስለተዳከምኩኝ ነው ግን እንደዚህ አድርገን እናስበው ያን ጊዜ ወንድም ካጋታይ ላይ ገራሚ ሆነ ወጥመድ ባልዘረጋለት ኖሮ አንተ እዚህ ቦታ ላይ ተገኝተህ እንድንተያይ ነበር ደሞ እኮ ወንድሜ እኔ እያልኩ ያለሁት ውድ መኪና ወይም ለጄ ማስሪያ ወርቅ ሳስጠኝ አይደለም ከምንም በላይ በህይወት ያንተ ዳለብኝ እናም ፈጣሪ እስከፈቀደልኝ እድሜ ድረስ ለውለታ ስከፍል እኖራለሁ እመነኝ ይሄ ከልቤ ነው ግን እመነኝ ይሄ እንደዚህ አይደለም መሆን ያለበት ማለቴ ልክ እንደ ትንሽዬ ውሻ ትንሽ ክፍል ውስጥ ቆልፈ ልታስቀምጠኝ አይገባም እባክህ አትጨክንብኝ ከፈለክ ገድለህ ልገላግለኝ ትችላለህ የምሬን ነው ግደለኝ ቢያንስ ክብሬን በዛ መንገድ አስመልሳለሁ አይመስልህም ግን የደም ግፊትሽ ልጄ ነቃ ይልኝ አልኩሽ ካለበለዛ ራሴ መንቀል አያቅተኝም እሺ አሁን ነቅቷል እማዬ ጁማሊን ፈልገሽ አምጪልኝ እማዬ እንዳትከተይኝ
ነይ ልጄ፣ አልጋሽ ዝግጁ ነው። ንጹህ አንሶላ አንጥፌልሻለሁ። ይኸውልሽ አክስቴ፣ በአሁኑ ወደዚህ የመጣሁት አዘርን ከልቤ በጣም ስለምወደው ነው። ግን አንቺ የማትፈልጊ ከሆነ እሄዳለሁ። በጭራሽ ዳግመኛ አላገኘውም፣ ቃል እገባልሻለሁ። ቢሆንም ተመልሰሽ ትመጫለሽ፣ ወይም እሱ በግድ ያመጣሻል። ማን ያውቃል? እንዴት? እኔ ልጄን በደንብ አውቀዋለሁ። ካራካ አንድ ነገር ማግኘት ከፈለገ ትልቅ ተራራ ሊያንቀሳቅስ ይችላል። አንቺም አደገኛ መሆንሽን እያየው ነው። እናም ፈጣሪ ይመስገነው ጣፈንታን መቃወም እንደማልችል እድሜ ያስተምሮኛል ልጄ ካራካ። ከዚህ በኋላ ማንም ምንም ሊለያችሁ አይችልም። ግን ይሄ በዚህ መንገድ ባይሆን ምኞቴ ነው። ማለትም ልጄ መጥፎ ነገር ይደርስበታል ብዬ ሳልሰጋና ሳልሳቀቅ በደስታና በኩራት ብድረው ደስ ይለኛል። ይሄ ስላንቺ ብቻ አይደለም። ስሚኝ ልጄ፣ አንቺን ያልተቀየምኩሽም። ለአንቺ የህይወት ውለታሽ አለብን። ስሚኝ፣ እዚህ ቤት ከመጣሽ ከመጀመሪያ ቀን አንስቶ ልጄ ነበርሽ እና አሁንም ልጄ ነሽ። ግን ይሄ ጣፈንታችን ነው። ምን ይደረጋል? አብቅቷል ልጄ፣ አታውራ፣ ራስህን ብዙም አታስጨንቅ። ከዚህ ስትወጣ ቁጭ ብለን የምንነጋገርበት ብዙ ቀን አለን። እሺ? የኔ ትንሽዬ ልጅ፣ ማንም ሰው ላደረግከው ነገር አመስግኖ የማያውቀው ልጄ፣ አታስቡዴ፣ ለዚህ ሁሉንም ዋጋ አስከፍላቸዋለሁ። እማዬ፣ ወንድሜ ሁላችንን ቤት እየጠበቀን ነው። ቶሎ መሄድ አለብን። አዎ መሄድ አለብን። እንሄድ። እኔ ብሄድ እዚህ ብቻሽን መቋቋም ትቻለሽ? ንገሪኝ። ሂጂ፣ ችግር የለውም። እየተጠነቀቅሽ። የመጣሁት ላይህ ነው። ግን እንደዚህ ያለ ቦታ መቆየት አልችልም። መውጣት አለብኝ። እንደማየው ደህና ነህ። በድጋሚ መጥቻ ያለሁ። ወዴትም እንዳትሄድ ማለት ይመለሳለሁ። ተመልሰን እንመጣለን።
ማንም ሰው ስላንተ ማወቅ የለበትም። እሺ ወደ ችኩር እሄዳለሁ እና ጨዋታዬን ተጫውቼ እመለሳለሁ። ማንም ቢሆን አያውቅም። ስለዚህ ምንም አታስብ አቶ አሪክ። ችኩር ውስጥ ያለው ሰው ብቻ ሳይሆን ሌላውም ሰው ማወቅ የለበትም። ተሰፍቷል። አፌ ከዚህ በኋላ ምንም ቃል አይተነፍስ። እንድትሆን የምትፈልገውን ሰው ትሆናለህ፣ ግን በእኔ ቁጥጥር ስር ሆነህ ነው። እሺ ግልጽ ነው አይደል? በሚገባ። እሺ በጣም ጥሩ፣ በጣም ጥሩ። አሁን ሂድና አዲስ ነገር ካለ ወዲያው አሳውቀኝ። ምንም አልገባኝም። እንዴት ይህ ሊፈጠር ቻለ? ጁማሌ ይኸውልሽ እማዬ፣ መጀመሪያ እኔ ልናገር፣ ከዛ በኋላ አይሆንም፣ እንዳታወራ። መጀመሪያ እኔ ነኝ የማወራው። እሺ መጀመሪያ እኔ ነኝ የምናገረው። ቆይ ለምንድን ነው ይሄን ያደረከው? ወንድምህ እኮ ነው ወንድምህ። እንዴት እንደዚህ ታደርጋለህ? ቆይ ጁማሊ፣ እንደዚህ መሆን ስላለበት ነው ወይዘሮ ሱልታና። አንተም ልጄ ነህ፣ ገባህ? ሌላኛው ልጄ ደግሞ ሆስፒታል ውስጥ ለህይወቱ እየታገለ ነው ያለው። የእናትህና የአባትህ ልጅ ወንድምህ እኮ ነው። እንዴት ትተኩስበታለህ? መልስልኝ ጁማሊ፣ እስኪ መልስልኝ እባክህ። ሞቷል? አልሞተም። ተሽሎት ከሆስፒታል እንደወጣ ከችኩር ሰፈር ለቆ እንዲወጣ ዳግመኛም እዚህ ሰፈር እንዳላየው። እናም ይሄ ነገር እዚህ ጋር ያበቃል። ይህንን ብቻ ነው ልነግራችሁ የምችለው። ማነህ አንተ ይህንን የምታደርገው? ንገረኝ። አንተ ማን ስለሆንክ ነው ልጄ? እኔ ስለሆንኩ እችላለሁ። ልጅሽ እኮ ነው አባቴን የገደለው። የኢድሪስ ኮቾ ባሊ ነብሰ ገዳይ ነው። ስለዚህ እዚህ ቤት ውስጥም ሆነ እዚህ መንደር ውስጥ መኖር አይችልም። አብቅቷል። ግልጽ ነው። አበቃ።
ሀካን ልጄ ምን ተፈጥሮ ነው? ምንድን ነው የተነጋገራችሁት? ልጄ ምንድን ነው የነገራችሁ? ንገረኝ እንጂ ሀካን። ልጄ ለምንድን ነው የተኮሰበት? ሰሊም ደህና ነህ? ሰሊም ጁማሊ ምንድን ነው የተፈጠረው? በፈጠረ አምላክ ተራመጂ ዳምላ። ኢድሪስ Çok hasretlik çektim bağrım eziktir. Güle güle gelir canlar paresi. Efendim efendim benim efendim. Benim bu derdime derman efendim. ኤሚ ደህና ነህ? ደህና ነኝ ልጆች።
ደህና ነኝ። ጃሃንጊርን ካየሁት በጣም ብዙ ጊዜ ሆነኝ። አሁን ሄጄ ልጠይቀው አስቤ ነው። በሉ በሩን ክፈቱልኝ። Bir sultanın katı yüksek uçarsın. Pir sultanın katı yüksek uçarsın. Selamsız sabahsız gelir geçersin. Aşkı muhabbetten niye kaçarsın? Böyle miydi yolumuzun töresi? Efendim efendim benim efendim. Benim bu derdime derman efendim. Aşkı muhabbetten niye kaçarsın? Böyle midir yolumuzun töresi? Efendim efendim benim efendim. Benim bu derdime derman efendim. ተኛ? አዎ አሁን ነው የተኛው። ጀነት አንዴ ብቻችንን ተይን። እሺ እዚህ ጋር መቀመጥ እችላለሁ? ፈጣሪ ለምንድን ነው እዚህ ተቀምጬ ከምረብሽሽ ብቆም እመርጣለሁ። አይዞ አይረብሸኝም። ደህና ነህ? አላውቅም። እውነት ነው አይደል? እውነት አይደለም በለኝ። ስሚ፣ ያደረገው እናንተን ለመጠበቅ ነው። ቤተሰቡን ለመጠበቅ ሲል ነው ያደረገው። ስለዚህ ታውቅ ነበር። ስሚኝ፣ አባታችን ተኩስብኝ ሲለው ነበር። ተኩስብኝ ብሎታል። ቤተሰቡን የሚጠብቀው ማን ነው? አንተ ወይስ እኔ? አንተ ነህ። ስለዚህ ተኩስብኝ እያለ ሲለምነው ነበር። ጁማሊ ይሄ ልጅ ምን ያህል እንደተሰቃየ ምንም አያውቅም። ይሄ ልጅ በጣም ነው የተሰቃየው፣ በጣም ነው የተጎዳው። ግን አንዲትም ቃል አልተነፈሰም። አሁን ሄጄ አናግረዋለሁ። ሳሊ ቆይ፣ አሁን ምንም አያዳምጥህም። ብትሄድ ጥቅም የለውም። ጠብቅ። አምላኬ ወይ ጥንካሬውን ስጠኝ፣ ትዕግስቱን ስጠኝ እባክህ አምላኬ እባክህ። አካን ና ወደዚህ ና። አቤት አቤት አጎቴ። እንዴት እንደዚህ ታደርጋለህ? እንዴት አባቴን መስዋዕት ታደርገዋለህ? እንዴት ያለ ምንም ርኅራኄ ታስገድሏለህ? አጎትህ የአማች አባታችንን የገደለው በአንተ ምክንያት ነው። በአንተ ምክንያት እኮ ነው ወንድሜን ገድዬ የነበረው። አንተ ውሻ! ለመሆኑ አንተ ምን አይነት ሰው ነህ? አካን ንገረኝ እስቲ፣ ምን አይነት ሰው ነህ? አካን አካን፣ ደህና ነህ ልጄ?
ደህና ነህ? ስማ ስጠይቃት መልስልኝም እንዴ? ካራካ የት ነው? ቆይ ደህና ነህ? ደህና ነኝ። ትንሽ ትንፋሽ አጥሮኝ ነው መተንፈስ። አያቴ ለአንተ አልነገረችም እንዴ? ካራካ እንዴት አመሸሽ? ሰው ሁሉ የት ሄደ? አላውቅም። ተቻኩሎ ሄዱና ማናቸውም ተመልሰው አልመጡም። 50 የሚያህሉ ቤተሰቦች ናቸው፣ ግን አንዳቸውም አልተመለሱም። እና ገብቼ ማየት እችላለሁ? ቀሰቀስኩ አይደል? በቃ ልውጣ መሰለኝ። አልተኛው፣ መተኛት አልቻልኩ። ያማች በጊዜ ልደርስ አልቻልኩም። ይቅርታ አድርግልኝ። አጠገብ መሆን ነበረብኝ፣ ግን አልቻልኩም። በሕይወቴ አንድ ነገር ቃል ገብቼ ነበር፣ እሱንም ልጠብቅ አልቻልኩም። በምን አወክ? ጁማሊ ነው አይደል? እንዴት ላላውቅ እችላለሁ? ግን ለምን ተደብቀ ገብተ ነው አይደል? ለምን እንዳሻ መግባትና መውጣት አቁም። በጣም ይቅርታ፣ አላወኩም ነበር። ዛሬ ወደ ሌላኛው ክፍል እናዘዋውሯለን። እዛ እንደፈለጋችሁ ተመላልሳችሁ ልታዩ ትችላላችሁ። እባክህን አሁን ውጣ። እሺ በቃ። ምን ተፈጠረ? ሐሳብ አይግባሽ። የእንቅልፍ መድኃኒት ሰጥተነው ተኝቶ ነው። ወደ ክፍሉ ስናዘዋውረው መተን እናሳውቅሻለን። እንደዛ ከሆነ ለቤተሰቦቹ ልደውል። አዎ ንገራቸው። በጭንቀት እንደተወጠሩ እርግጠኛ ነኝ። ሳሊ፣ ወደ ሌላኛው ክፍል ሊያዘዋውሩት ነው። እሺ አምቡላንሱን ወደ ፊት ለፊት በር አምጡት። ሳሊም፣ ምን እየተካሄደ ነው? ግን ደህና ነህ? ማህሱን ደውሎልኝ ነበር። ከከፍተኛ ክትትል ክፍል ሊያወጡት ነው። ኤሚየት ነው? ሄዷል። ሴላሱንስ? ሆስፒታል ነው። ደውለ እንዲመጣ ነገረው።
አቤት ወንድም ሰሊም። ወደ ቤት ና ሴላሱን። እሺ ወንድሜ። መኬ ወደ ቤት ልሄድ ነው። ወንድም ሳሪና ብሎኛል። አንተ እዚህ እያየ ወንድሜ አልገባኝም። እዚህ እስከ ጠዋት ድረስ ልጠብቅ ነው እንዴ? ከፈለክ ገብተተኛ ወንድሜ። እንደዛ አይደለም። ያልከውን እናደርጋለን ወንድሜ። ግን እዚህ ሲመጡ ምን ልትላቸው ነው? እንግዲህ ይልማዝ ወደዚህ በስርዓት ከመጡ በስርዓት አስተናግደን እንመልሳቸዋለን። ግን መጥተው የማይሆን ነገር ካደረጉ ወይ እኔ እገላቸዋለሁ ወይ እነሱ ይገሉኛል። ግን ምንም ሆነ ምንም ካራካን ዳግመኛ አልሰጣቸው። በጣም ጥሩ ነው። ሁላችሁም ጥሩ አድርጋችኋል። ሁላችሁም እንኳን ደስ አላችሁ። በጣም የምታኮሩ ሰዎች ናችሁ። የታላቁ ኢድሪስ ኮቾቫሊን ቤት አርክሳችሁታል። አንዲትን ሴት መጠበቅ አቃታችሁ? እንደምን አመሻችሁ። የት ነበርክ አንተ? ካራካ የምታገባው ሰው አንተ አይደለም እንዴ? ወንድሜ እኔ ውስጥ የምን ወንድም ነው? ልጅቷ ተጠልፋ ወንድሜ ትለኛለህ? አቶ ያማቼ ሄደ? አላውቅም። እንዴት አታውቂም? ክፍል ውስጥ የለም እኮ። ቆይ ምን ማለት ነው ዶክተር? አቶ ያማች ክፍል ውስጥ የለም። ዶክተሮቹ ወደ ሌላኛው ክፍል ልናዘዋውረው ነው ብለዋል ነበር። ምን እየተካሄደ ነው? በቃ ሄጄ አጣራለሁ። አሁን ሄደህ ልጅቷን ቤቷ መልሰህ ታመጣታለህ። ግልጽ ነው። የፈለግከውን ያህል ሰው ይዘህ ሂድ። ከፈለክ መላ ችኩሩን ይዘህ መሄድ ትችላለህ። ግን ልጅቷን በቶሎ ወደ ቤቷ አምጣት። ቆይ ያማች በጥይት ተመቷል እኮ ተጎድቷል። ልጁ ሆስፒታል ተኝቷል። ስለዚህ እሱ ሆስፒታል ውስጥ እያለ ጦርነት ባንጀምር የተሻለ ነው ባይነኝ። እኔ እዚህ ጋር ምንም የመናገር መብት የለህም። አንተ ምንም አትናገር። ደግሞ ልጁ ሆስፒታል ሆነ አፈር ውስጥ ተቀብሮም ቢሆን ምንም ግድ አይሰጠኝም። ሰማኸኝ? ትሰማኛለህ ጁማሊ? እየሰማሁ ነው። ተረጋጋ እባክህ ተረጋጋ። ወንድም ጁማሊ ሴላዙን አሁን እዚህ ምን ትሰራለህ አንተ? ሂድና ልጅቷን ይዛት ና። ልጅቷን እንዳታመጣት። የራሷን ምርጫ መርጣለች። ይሄም ማለት ከዚህ በኋላ ከኛ ተነጥላ ነው የምትኖረው። የትኛው ዶክተር ነው ከክፍል የወሰደው? ስሙን ታውቁታላችሁ? እኛ በምን እናውቃለን? ማለቴ እንዴት? ምን ማለት ነው? ምንም ሊገባኝ አልቻለም። ዶክተር በትክክል ልትለን የምትፈልገው ነገር ምንድን ነው? ማለቴ እኔ እንዲወጣ ፍቃድ አልሰጠውም። ለቀናት ከፍተኛ ክትትል ክፍል ውስጥ መቆየት ነበረበት። ሁሉንም ሰራተኞች ጠይቄያለሁ። መዝገቡንም አይቻለሁ። ማንም እንዲወጣ ፍቃድ ይሰጥ የለም። አምላኬ ድረስ ሄሎ ዳምላ። ጁማሊ ያማች የለም። ምን ማለትሽ ነው? የለም፣ ሆስፒታል ክፍል ውስጥ የለም። ልጁ እኮ ገና አላገገመም። ተነስቶ መራመድ አይችልም። ስሙኝማ፣
የሆነ ሰው ጠልፎት ይሆን እንዴ? ኤይጭ ማንም ይውሰደው ማን ጭራሽ አያገባኝ። ከዚህ መንደር እስከ ራቀ ድረስ ለእኔ ይስማማኛል። ለምንድን ነው ፊትህን የጣልከው? ሞተ ልትለኝ ነው እንዴ? ሊያድኑስ አልቻሉም አይደል? አይ እና ምንድን ነው? እንደዛ ሳይሆን ከሆስፒታል የሆነ ሰው አስወጥቶታል እና ቤተሰቦቹ ምንም አያውቁም። ያማች ያለበት አይታወቅም። አባዬ አቶ አሪክ እኔ እስክደውልልህ ጠብቀኝ። እማዬ ወንድሜ እባክህ እንደዚህ አትጨነቅ፣ እናገኘዋለን። እንዴት ነው የምናገኘው? እዚህ ትልቅ ከተማ ውስጥ እንዴት ብለን ነው የምናገኘው? ሜዴት እሱስ ልክ ነህ። ደግሞ ለብቻችን ማድረግ በጣም ከባድ ነው የሚሆንብን። ቆይ እዚሁ ጠብቀኝ። ደግሞ እየቀባጠርክ እንዳታበሳጨኝ። ሰሊም ቆይ፣ ሌሊቱን ሙሉ የት ነበርክ አንተ? ተወኝ፣ ማውራት አልፈልግም ስትል ምን ማለትህ ነው? ሰሊም ስማኝ፣ ነገሩ ጁማሊ እንደነገርህ አይደለም። እንደዛ አይደለም የተፈጠረው። ስለዚህ አንተ ታውቅ ነበር። በጣም ጥሩ ነው። ጎበዞች ናችሁ። ቆይ ስማኝ፣ ይህን ነገር ለመናገር ቀላል ነው? መደበቅ ስላለበት ነው ያልተናገረው። አውጥቶ ለመናገር አልቻለም ነበር። በቃ አልቻለም። ለራሱ እንኳን ማመን አልቻለም ነበር። ግን ላንተ ነገረህ አይደል? ከወንድሞቹ ሁሉ አንተ ቀረብከው፣ ላንተ ነገረህ። ይህንን ያህል ከባድ አልነበረም ማለት ነው። ስማ ሰሊም፣ ተወኝ በቃ አልሰማህም። ስማ ሰሊም፣ ልጁ ተጠልፏል እያልኩህ እኮ ነው። ሄደን አናፈላልገውም? አንተ ሰው፣ ልጁ ወንድምህ እኮ ነው። ወንድምህ ወንድሜ አባዬ